ምንድነው ሂርዝ የሚባል ነገር አለ አንገት ላይ የሚጠለጠል አሁን እኔ ማድረግ ያለው ልጆቼም ያንቱ ልጆቼ ብዙ ልጆች ያደርጋሉ ያንንና እሱስ ፍቁድነቱ ምን ያህል ድረስ ነው መድኃኒትነቱስ ምን ያህል ነው የሚለውን በዚህ አጋጣሚ እንጥቀሰው ብዬ ነው ብዙ ጊዜ ሂርዝ ወይም ክትብ መልበስ አይቻልም ብሎ የሚሉ ሰዎችን ወደ ቤታቸው ሲገባ ፊት ለፊት አያተል ኩርሲ ታያለ የተሰቀለ አይዋ ለቤቱ ቁርአን ቤቱን ይጠብቃል አንተ ነው ይጠብቃል እንዴት احيانا سبحان الله የጃሂላ ዒባዳ መጨረሻው እዳ እንደሚባለው ነው ቤት ከጅን ከምን እንዲጠበቅልኝ በአያተል ኩርሲ ከለጠፍኩኝ መኪና ላይ ከለጠፍኩኝ መኪናዬና ቤቴን የሚጠብቀው ጌታ ነው ኮኔን የሚጠብቀኝ ለመኪናዬና ለቤቴ ያንን ሰበብ እንዳደረኩት ሁላ ለኔም ሰበብ ሆነኝ ነው ማንነቱ ማን እንደሰራው የማይታወቅ በምን እንደተሰራ የማይታወቅ ምንድነው የማይታወቅ የሆነን ኪኒኒን ዶክተር ሲያዝልን እንጠዋለን ኪኒኑ በምንድን ነው የሚሰራው በእንዲህ ነው ብለን ልንል እንችላለን ግን የሐቂቃ እርግጠኛ ነኝ አይታል ማን የሰራው አንድ ካፊር ሊሆን ይችላል ይሁዲ ሊሆን ይችላል ይሄንን ነገር የሰራው ግን ያ ይሁዲ የሰራውን መድኃኒት ያድነኛል ብዬ ወስደዋለሁ ሰበብ እንዲሆነኝ ነው አኪድ እንጂ መድኃኒቱ ይፈውሰኛል ኢዕቲቃድ አድርጌ አይደለም ሰበብ እንዲሆነኝ ነው ይሄም ሂርዝ ማደርገው ለምንድነው ሰበብ እንዲሆነኝ ነው ጧትና ማታ የሚባሉትን ዚክሮች ድንገት እንኳን ብረሳው አላህ Subhanahu Wa Ta'ala በዚህ የተነሳ እንዲጠብቀኝ በሚል ነው ሂርዙ ላይ የተጻፈው ምንድነው ስለዚህ ሂርዙ ላይ የሚጻፈው የቁርአን አናቅጾች ነው አንደኛ ሁለተኛ ቁርአን የሚጻፈው ምንድነው አዝካሮች አውራዶች ናቸው ለምሳሌ اللهم ذا السلطان العظيم والمن القديم ذا الرحمة الكريم ولي الكلمات التامات والدعوات المستجابات عافنا من أنفس الجن وأعين الإنس إيه سيدنا جبريل لسيدي استماراتهم سيدنا حسن وحسين الله خير سراتهم ولد الله بميتامم بالساعات عين الناس أتقطعوا በጣም መጫወት ምን ነገር የለም ነበርና ሰይዲን በዛ የተነሳ ተከዘው ሰይዱና ጅብሪል መጥቶ ምን ነው ተከዛቸው ብሎ ሲላቸው አይ እንዲ ተከስቶ ነው አላቸው ታዲያ አላ ወዓሊሙከ ከሊማቲን ያላቸው የሆነችን ቃልን አላስተምራችሁም ምን እንዲ ይሄንን ካልክላቸው ያ በሽታቸው የሚወገድበትን ነው ከዛ ይሄንን አሉና ዓፊ ሐሰን ወሁሰይን من انفس الجن واعين الانسان እንደዛ እንደ ሽባ ተቀምጠው የነበሩት በህመሙ የተነሳ ማለት ነው ይሄንን ሲሉላቸው ተነስተው መጫወት ነበር የጀመሩት فاذا ከእንደዚህ ከሰይድ የመጡ አውራዶች እንደዚህ አይነት ዚክሮች ነው ያለበትና نعم حرام ይሆናል ጠላሲም ተብሎ የሚባል በሐዲስ የመጣ ይሄ ቁርአን የተጻፈበትን ሂርዝ አይደለም ክትብን አይደለም انما ያ የተለያዩ ምሳሌ የዙሁል ጥርስ የሚመስል አይነት ነገር አለ ብዙ ወደ አማራ ክልልም ወደ አፋር ክልል ምናምን የሚጠቀሙት አለ በተለይ ወደ ጎጃም ምናምንና ይሄንን ከለበሰ ጥይት አይመታውም እንደዚህ አይሆንም እንዲህ አይሆንም አላህ በእኔ ላይ መጥፎ ነገር እንዲከሰተብኝ ቢፈልግ እንኳን ይሄ ይጠብቀኛል ብሎ የሚለው ይሄ ሽርክ ነው ይሄ አይቻልም እና ላኪን ከዚህ ውጭ ያለው ግን ቁርአን የሰይዲ ሐዲሶች ዚክሮች ያለበት ከሆነ ምን ችግር የለም ሱሐቦችም ሲያደርጉት የነበረ አይዋ